ሁላችንም የተሻለ ህይወት፣ የተሻለ ጤናና የተሻለ ስኬት እንመኛለን። ነገር ግን እውነታውን እንነጋገር ከተባለ አብዛኞቻችን ትልቅ ህልም እያለን በዕለት ተዕለት ህይወታችን ውስጥ ግን ያንን ህልም የሚያሳካ ተግባር ላይ አንገኝም። እስኪ ራሳችንን በሐቀኝነት እንጠይቅ። እኛ ትላንት ከነበርነው የተሻለ ሰው እየሆንን ነው ወይስ ዓመታት እየነጎዱ እኛ ግን ባለፈው ዓመት ካለፈው 5 ዓመት በነበርንበት ቦታ ላይ ቆመናል? አመናችሁም አላመናችሁም የነገው ማንነታችን ዛሬ በምናደርጋቸው ትንንሽ ውሳኔዎች ላይ እየተመሰረተ ነው። ህይወታችን የሚቀየረው በአንድ ቀን በምናደርገው ትልቅና ድንገተኛ ውሳኔ ሳይሆን በየቀኑ በዝምታና በጽናት በምናደርገው አነስተኛ መሻሻል ነው። ታዲያ ዛሬ ሁላችንም እንደ አንድ ማህበረሰብ ህይወታችንን ከስር ከመሰረቱ ሊቀይሩ የሚችሉና በየቀኑ ልናሻሽላቸው የሚገቡ 7 መሰረታዊ ነገሮችን በጥልቀት እንመለከታለን። እንኳን ወደ ሳጥን ዩቲዩብ ቻናል በደህና መጣችሁ። ይህ ሳጥን ነው፣ ከሳጥን ውጭ ሆነን የምናስብበትና የምንመክርበት መድረክ። በዚህ ቻናል ህይወትን የሚቀይሩ ጉዳዮችን እንማማራለን። ለቻናላችን አዲስ ከሆኑ የአሸናፊዎችን ቤተሰብ ለመቀላቀል ሰብስክራይብ የምትለዋን ቁልፍ ተጫኗት። ቶሎ ቶሎ እንድንገናኝ የደውል ምልክቷንም ክሊክ ማድረጉን አይዘንጉ። ይህ ቪዲዮ ህይወታችሁን የመቀየሪያ ነጥብ ወይንም ተርኒንግ ፖይንት ሊሆን ይችላልና እስከ መጨረሻው በማድመጥ ከዛሬ ጀምሮ ወደ ተግባር ልትለውጧቸው የሚገቡና በየቀኑ ማሻሻል ያለባችሁን 7 ድንቅ ነገሮች ቅሰሙ። ቀጣይነት ያለው መሻሻል ወይንም ኮንቲኒዩስ ኢምፕሩቭመንት ማለት በየቀኑ 1% የተሻለ ለመሆን የሚደረግ ጉዞ ነው። ስኬታማ የሚሆኑ ሰዎች የስኬት ሚስጥር የተለየ ተሰጥኦ ስላላቸው ብቻ ሳይሆን ትኩረታቸው ዕለታዊ እድገት ላይ በመሆኑ ነው። ብዙዎቻችን ስራ በዝቶብናል እንላለን። ነገር ግን ስራ መብዛትና ማደግ የተለያዩ ነገሮች ናቸው። ቀኑን ሙሉ በመሮጥ ልናሳልፍ እንችላለን። ነገር ግን ወደ ዓላማችን እየተጠጋን ካልሆነ ጉልበታችንን እያባከንን ነው። አስተውሉ። የእኛ ማንነት የተገነባው በልማዶቻችን ነው። ልማዶቻችን ደግሞ በየቀኑ በምናደርጋቸው ድርጊቶች ይፈጠራሉ። ይህ ቪዲዮም የተዘጋጀው በዋናነት ለተማሪዎች፣ ለወጣቶች፣ ለባለሙያዎች፣ ለስራ ፈጣሪዎችና በአጠቃላይ በህይወታቸው ውስጥ እውነተኛና ዘላቂ ለውጥ ለማምጣት ለሚፈልጉ ብርቱዎች ነው። ታዲያ እናንተም ከእነዚህ እንደ አንዱ ከሆናችሁ ከዚህ በታች የምንዘረዝራቸውን 7 ወደ ተሻለ ማንነት የሚያደርሱንን የዕለት ተዕለት የለውጥ ተግባራት በሚገባ አዳምጣችሁ ወደ ተግባር ለውጧቸው። የመጀመሪያው በየዕለቱ ማሻሻል ያለብን ነገር አስተሳሰባችን ነው። የሰው ልጅ አይምሮ በባህሪው አሉታዊ ነገሮችን አጉልቶ የማየት ዝንባሌ ወይንም ኔጋቲቪቲ ቢያዝ አለው። ይህ ማለት አስተሳሰባችንን በንቃት ካላሰለጠን ነው በስተቀር አይምሮአችን በተፈጥሮ ወደ ፍርሃት፣ ወደ ጥርጣሬና ወደ ጭንቀት ማዘንበሉ አይቀርም። ታዲያ አስተሳሰባችንን ማሻሻል ማለት እምነቶቻችንን፣ ከራሳችን ጋር የምናደርገውን የውስጥ ውይይትና ለዓለም ያለንን አመለካከት በአዎንታዊነት መቅረጽ ማለት ነው። ካሮል ዱዌክ ማይንድ ሴት በተሰኘው መጽሐፏ ላይ እንዳብራራ እድገት ተኮር አስተሳሰብ ወይንም ግሮዝ ማይንድ ሴትን ስናዳብር ውድቀትን እንደ መማሪያ እንጂ እንደ መጨረሻ አንቆጥረውም። ጠዋት ከእንቅልፋችን ስንነቃ ዛሬ ደግሞ ምን አይነት መጥፎ ቀን ይሆን ብለን ማሰብና ዛሬ አዲስ እድል ነው ምን አዲስ ነገር እማራለሁ ብለን ማሰብ ሙሉ በሙሉ የተለያየ ህይወት ይፈጥራል። ይህንን እውነት በተግባር ካሳዩን ሰዎች መካከል የቀድሞው የአሜሪካ የባህር ኃይል አባል ዴቪድ ጎግንስ በግንባር ቀደምትነት ይጠቀሳል። ዴቪድ በአንድ ወቅት ከመጠን በላይ ውፍረት የነበረው በድብርት ይሰቃይ የነበረና ምንም አይነት ተስፋ ያልነበረው ሰው ነበረ። ነገር ግን አይምሮውን በማሰልጠን አንድን ነገር የማንችለው መስሎን ስናቆም የተጠቀምነው 40% አቅማችንን ብቻ ነው የሚል የጽናት አስተሳሰብን በመገንባት የራሱን ታሪክ ሙሉ በሙሉ ቀይሯል። ታዲያ እኛም ይህንን አስተሳሰብ በዕለት ተዕለት ህይወታችን ውስጥ መተግበር እንችላለን። በየቀኑ ጠዋት ስንነቃ አይምሮአችንን በአሉታዊ ዜናዎች ከመሙላት ይልቅ ለ3 ደቂቃ የምናመሰግንባቸውን ነገር በማሰብ ቀናችንን መጀመር አለብን። አሉታዊ ሀሳብ ወደ አይምሮአችን ሲመጣ ወዲያውኑ አውቀነው ወደ አዎንታዊ እይታ የመቀየር ልማድን ማዳበር የህይወታችንን አቅጣጫ በእጅጉ ይቀይረዋል። ሁለተኛው በየቀኑ ማሻሻል ያለብን ነገር እውቀታችን ነው። አይምሮአችን ልክ እንደ ጡንቻ ነው። ካልሰራንበትና አዳዲስ ነገሮችን ካልተመገበ እየመነመነ ይሄዳል። በየቀኑ አዳዲስ ነገሮችን መማርና እውቀታችንን ማሻሻል የፈጠራ አቅማችንን ከማሳደጉም በላይ በዚህ በፍጥነት በሚለዋወጠው ዓለም ውስጥ ወደ ኋላ ላለመቅረት ብቸኛው መንገድ ነው። እውቀትም ልክ እንደ ገንዘብ ወለድ በጊዜ ሂደት ይበዛል። እኛም በማህበራዊ ሚዲያ ላይ ሰዓታትን ከምናጠፋ በየቀኑ 10 ገጽ መጽሐፍ ማንበብ ብንጀምር በአንድ ወር ውስጥ 300 ገጽ ያለው አንድ ሙሉ መጽሐፍ አንብበን እንጨርሳለን። በርትተን ከቀጠልን ደግሞ በአንድ ዓመት ውስጥ 12 መጽሐፍትን እናነባለን። ይህ የዕለት ተዕለት ትንንሽ ተግባርም ከዓመታት በኋላ ከሌሎች ምን ያህል የተለየ እይታ፣ ጥበብና እውቀት እንዲኖረን እንደሚያደርግ አስቡት። ጄምስ ክሌርም አቶሚክ ሃቢትስ በተሰኘው ድንቅ መጽሐፉ ላይ እንዳስቀመጠው በየቀኑ 1% የተሻለ የመሆን ኃይል በህይወታችን ውስጥ ወደር የለሽ ለውጥን ያመጣል። ታላላቅ የዓለማችን ስኬታማ ሰዎችም የዚህ ፍልስፍና ተጠቃሚዎች ናቸው። ለምሳሌ ኤላን ማስክ ሮኬት መስራትን
የተማረው ኢንጂነሪንግን ተምሮ ሳይሆን መጽሐፍትን በማንበብና ባለሙያዎችን በመጠየቅ የተፈጠረበትን የማወቅ ጉጉት ወይንም ኪዩሪዮሲቲ በማርካት ነው። እንዲሁም ዋረን ባፌት በበኩሉ አብዛኛውን የቀኑን ክፍለ ጊዜ የሚያሳልፈው በማንበብ ነው። ልብ በሉ፣ ዛሬ አንባቢ የሆነ ነገ መሪ ይሆናል። ስለዚህ እኛም ከዛሬ ጀምሮ አዳዲስ ክህሎቶችን ለመማር ራሳችንን ክፍት እናድርግ። እንዴት አድርገን ካላችሁኝ፣ ለምሳሌ ወደ ስራ ወይንም ወደ ትምህርት ስንሄድ አስተማሪ የሆኑ ፖድካስቶችን እያዳመጥን ሊሆን ይችላል፣ አሊያም መጽሐፍትን እያነበብን ሊሆን ይችላል። ይህንን በሚገባ ከተገበርን ዘላቂ ተማሪ ወይንም ላይፍ ሎንግ ለርነር የመሆን ማንነትን መገንባት እንችላለን። ሶስተኛው በየቀኑ ማሻሻል ያለብን ነገር አካላዊ ጤንነታችንን ነው። ብዙ ጊዜ ሰዎች ስኬትን ሲያስቡ አእምሯዊ ጥንካሬ ላይ ብቻ ያተኩራሉ። ነገር ግን አካላዊ ጤናና አእምሯዊ ጤና ፈጽሞ ሊነጣጠሉ የማይችሉ የአንድ ሳንቲም ሁለት ገጽታዎች ናቸው። በቂ እንቅልፍ ካላገኘን፣ ጤናማ ምግብ ካልተመገብንና ሰውነታችን በበቂ ሁኔታ ካልተንቀሳቀሰ የትኩረት አቅማችን ይቀንሳል፣ የውሳኔ አሰጣጣችንም ይዛባል፣ እንዲሁም በቶሎ እንበሳጫለን። አብዛኞቻችንም ከሰዓት በኋላ ስራ ላይ እያለን የሚሰማን ከባድ ድካምና መጫጫን ከምንመገበው ከባድ ምግብ ወይንም ከውሃ እጥረት የሚመነጭ ነው። በዕለት ተዕለት የህይወት መስተጋብራችን ጉልበታችንን ማስተዳደር ጊዜን ከማስተዳደር እኩል አልፎ ተርፎም የበለጠ አስፈላጊ ነገር ነው። አስተውሉ፣ ሰውነታችን እኛ የምንኖርበት ብቸኛ ቤታችንና ለህልማችን መሳካት ዋነኛ ሞተር መሆኑን መገንዘብ አለብን። የቅርጫት ኳስ ተጫዋቹ ኮቤ ብራይንትም በስፖርቱ ዓለም እጅግ ስኬታማ የሆነው አካሉን ለማሰልጠን በነበረው ወደር የለሽ ዲሲፕሊን ነበር። አትሌቱም ጠዋት 10 ሰዓት ተነስቶ ልምምድ በማድረግ አካላዊ ብቃቱን ከማንም በላይ አሳድጓል። እንዲሁም ስቴፈን ኮቪ ዘ 7 ሃቢትስ ኦፍ ሃይሊ ኢፌክቲቭ ፒፕል በተሰኘው ድንቅ መጽሐፍ ውስጥ ይህንን ሁነት በሰባተኛው ልማድ ስር መጋዙን መሳል ወይንም ሻርፕን ደ ሰው ይለዋል። ታዲያ መጋዙን ሳንስል ዛፍ ለመቁረጥ መሞከር ጤናችንን ሳንጠብቅ ስኬትን እንደመፈለግ መሞከር ነው። ስለዚህ እኛም ስራ በዝቶብናል በሚል ሰበብ ጤናችንን ችላ ማለት የለብንም። በየቀኑ ቢያንስ ለ30 ደቂቃ ሰውነታችንን እናንቀሳቀስ፣ የተመጣጠነ ምግብ እንመገብ፣ በቂ ውሃም እንጠጣ፣ እንዲሁም ሰውነታችን አርፎ ራሱን እንዲጠግን በቀን ከ7 ሰዓት እስከ 8 ሰዓት የተስተካከለ እንቅልፍ እንተኛ። አራተኛው በየቀኑ ማሻሻል ያለብን ነገር የስሜት ቁጥጥራችንን ነው። ስሜታዊ ብልህነት ወይንም ኢሞሽናል ኢንተለጀንስ በህይወታችን ውስጥ ከትምህርት ቤት እውቀት ባልተናነሰ ምናልባትም በበለጠ ሁኔታ የስኬታችንና የደስታችን መሰረት ነው። ይህ ማለት የራሳችንንም ሆነ የሌሎችን ስሜት የመረዳት የመቆጣጠርና የማስተዳደር አቅም ማለት ነው። ብዙዎቻችን በአካባቢያችን ለሚፈጠሩ ነገሮች ወዲያውኑና በስሜት አውሎ ንፋስ ተገፋፍተን ምላሽ የመስጠት ልማድ አለን። ለምሳሌ መንገድ ላይ መኪና እየነዳን ወይንም እየተጓዝን አንድ ሰው ቢጋጨን ወዲያውኑ መበሳጨት፣ መጮህና መሳደብ አብዛኞቻችን የምንመርጠው ቀላሉ መንገድ ነው። ነገር ግን ካስተዋልንና ከተረጋጋን በሁኔታውና በምንሰጠው ምላሽ መካከል አንድ አነስተኛ ክፍተት አለች። እኛም ይህንን ክፍተት ተጠቅመን ጥልቅ ትንፋሽ በመውሰድ አስበንና ተረጋግተን ምላሽ መስጠት ስንችል ስሜታችን እኛን መቆጣጠሩን ያቆምና እኛ ስሜታችንን ማስተዳደር እንጀምራለን። ይህንን የስሜት ልዕልና በተግባር ካሳዩ ታላላቅ ሰዎች መካከል ኔልሰን ማንዴላ ተጠቃሽ ናቸው። ማንዴላ 27 ዓመታት ሙሉ በግፍ ታስረው በእስር ቤት ካሳለፉ በኋላ ሲፈቱ ጠላቶቻቸው ላይ በቀላን ሳይሆን ይቅርታንና ሰላምን ነበር የመረጡት። ይህ ውሳኔያቸውም ወደር የለሽ የስሜት ቁጥጥርና ብልህነት ማሳያ ነው። እንዲሁም ኤክሃርት ቶሌ ዘ ፓወር ኦፍ ናው በሚለው መጽሐፉ ላይ እንዳስቀመጠው ስሜታችንን ከውጭ ሆነን መታዘብ እንጂ ከስሜታችን ጋር አንድ መሆን የለብንም። ሌሎችን መግዛት ጥንካሬ ነው፣ ራስን መግዛት ግን እውነተኛ ስልጣን ነው እንደሚባለው እኛም ስሜታችን ሲረበሽ ከመናገራችን ወይንም እርምጃ ከመውሰዳችን በፊት 5 ጊዜ በጥልቀት የመተንፈስ ልማድን እናዳብር። ስሜታችንን እንረዳው እንጂ በስሜታችን አንነዳ። አምስተኛው በየቀኑ ማሻሻል ያለብን ነገር ዲሲፕሊናችንና ምርታማነታችንን ነው። በብዙዎቻችን ሕይወት ውስጥ ትልቁ ፈተና የሆነው ተነሳሽነትን ጠብቆ ስራ መስራት ነው። ነገር ግን እውነታው ይህ ነው። ተነሳሽነት ወይንም ሞቲቬሽን ይመጣል ይሄዳል። ሁል ጊዜ ከኛ ጋር የሚኖረውና ወደ ግባችን የሚያደርሰን ግን ዲሲፕሊን ብቻ ነው። ዲሲፕሊን ማለት ስሜታችን ቢፈልግም ባይፈልግም መደረግ ያለበትን ነገር በወቅቱና በቦታው ማድረግ ማለት ነው። ምርታማነት ደግሞ እንዲሁ ጊዜን ከማሳለፍ ባለፈ ጉልበታችንንና ትኩረታችንን ወደ ዓላማችን በሚያደርሱ ወሳኝ ስራዎች ላይ መዋል ነው። አስተውሉ፣ የማጥናት ወይንም የመስራት ግዴታ እያለብን እስኪ ለ5 ደቂቃ ማህበራዊ ሚዲያ ላይ ብለን ገብተን 2 ሰዓት ስናጠፋ ይህ የዲሲፕሊን ማነስ ብቻ ሳይሆን የህይወት ጊዜያችንን መዘረፍም ጭምር ነው። ታዋቂው ጸሐፊ ካል ኒውፖርት ዲፕ ወርክ በተሰኘው መጽሐፉ ላይ እንዳብራራው በዚህ ትኩረት በሚሰረቅበትና ማህበራዊ ሚዲያዎች በበዙበት ዘመን ሙሉ ትኩረትን ሰጥቶ የመስራት ችሎታ ልክ እንደ ልዕለ ኃይል ወይንም ሱፐር ፓወር እየታየ መጥቷል። ስኬታማ ሰዎችን አስተውለን ካየናቸውም ከግብ ይልቅ ስርዓት
ላይ ወይንም ሲስተም ላይ ያተኩራሉ። ስለዚህ እኛም ምርታማነታችንን ለማሳደግ ስርዓት መዘርጋት አለብን። በየቀኑ ማታ ከመተኛታችን በፊት ለነገ ልናደርጋቸው የሚገቡ 3 ዋና ዋና ተግባራትን በመጻፍ ቀናችንን እናቅድ። እንዲሁም ስራ ስንሰራም ሆነ ስናጠና ስልካችንን ከእኛ በማራቅና ትኩረታችንን የሚሰርቁ ነገሮችን በማስወገድ በራሳችን ላይ ያለንን ዲሲፕሊን እናዳብር። 6ኛው በየቀኑ ማሻሻል ያለብን ነገር ከሰዎች ጋር ያለን ግንኙነትና ኮሚኒኬሽን ስኪል ነው። የሰው ልጅ በተፈጥሮ ማህበራዊ ፍጡር ነው። አስተውለን ከሆነም በህይወታችን ውስጥ ትልቁን የደስታም ሆነ የሐዘን ድርሻ የሚወስደው ከሰዎች ጋር ያለን ማህበራዊ ግንኙነት ነው። የሃርቫርድ ዩኒቨርሲቲ ለተከታታይ 80 ዓመታት ያጠናው አንድ ታሪካዊ ጥናት እንዳረጋገጠው የሰዎችን የረጅም ጊዜ ደስታ፣ ጤናና ረጅም ዕድሜ የሚወስነው ያካበቱት ሀብት ወይንም ያገኙት ዝና ሳይሆን የገቡበት ጥልቅና ጤናማ ማህበራዊ የግንኙነት ጥራት ነው። የሚያሳዝነው ነገር ግን ዛሬ ላይ ከሰዎች ጋር ሆነን እንኳን አይምሯችንና አይናችን ስልካችን ላይ ተተክሎ እናገኘዋለን። እውነተኛ ግንኙነት የሚጀምረው ሙሉ ትኩረትን ሰጥቶ በማዳመጥ ሌላውን ሰው በመረዳትና አክብሮት በማሳየት ነው። ታዋቂዋ ኦፕራ ዊንፍሬ በዓለም ላይ ካሉ አድማጮችና ተግባቢዎች አንዷ ነች። ታዲያ የእርሷ ትልቁ ሚስጥር ሰዎችን በጥልቀት የመረዳትና በንቃት የማዳመጥ ችሎታዋ ነው። ነገር ግን ዛሬ ላይ አብዛኞቻችን የሰዎችን ሀሳብ የምናዳምጠው መልስ ለመስጠትና የራሳችንን ሀሳብ ለማስቀደም እንጂ የእነሱን ስሜት ለመረዳት አይደለም። ማያ አንጂሉ ሰዎች ምን እንዳላችሁ ይረሳሉ፣ ምን እንዳደረጋችሁም ይረሳሉ፣ ነገር ግን ምን እንዳልሰማችኋቸው መቼም አይረሱም እንዳለችው ለሰዎች የምንሰጠው ክብርና ትኩረት ትልቅ ትርጉም አለው። ስለዚህ እኛም ከዛሬ ጀምሮ ሰዎችን ስናናግር ስልካችንን ወደ ጎን እናስቀምጥ፣ አይናቸው ውስጥ እያየን እናዳምጣቸው። እንዲሁም በየቀኑ ቢያንስ ለአንድ ሰው እውነተኛና ከልብ የመነጨ አድናቆት ወይንም ኮምፕሊመንት እንስጥ። 7ኛውና የመጨረሻው በየቀኑ ማሻሻል ያለብን ነገር ስብዕናችንንና ዓላማችንን ነው። በህይወት እውነተኛ ስኬት የሚለካው በለበስነው ልብስ ወይንም ባካበትነው ንብረት ሳይሆን በውስጣዊ ማንነታችን ጥንካሬ ነው። እኛ ማንን፣ መታወቅ የምንፈልገው በምን አይነት ስነ ምግባራችን ነው የሚሉት ጥያቄዎችም ስኬታችንን ሙሉ አድርገው ይወስኑታል። እኛ የምንታወቀው በታማኝነት፣ ለሰራነው ስህተት ኃላፊነት በመውሰድ፣ ለሰዎች ደግ በመሆንና መንፈሳዊ እድገት ላይ በመበርታት ከሆነ ስኬታማ ነን ማለት እንችላለን። በዕለት ተዕለት ህይወታችን በስራ ቦታም ሆነ በህይወት ውስጥ ስህተት ስንሰራ ስህተቱን በሌሎች ላይ ማላከክ ቀላል ነው። ነገር ግን ኃላፊነት ወስዶ አዎ እኔ ነኝ ያጠፋሁት አስተካክላለሁ ማለት ታላቅነትና የበሰለ ስብዕናን ይጠይቃል። የጥንቱ የሮም ንጉሥና የስቶይክ ፈላስፋ የነበረው ማርከስ አውሬሊየስ ዓለምን እያስተዳደረ እንኳን ራሱን ይመራ የነበረው በከፍተኛ ስነ ምግባርና በጎነት ነበር። ጥሩ ሰው ምን መሆን እንዳለበት መከራከር አቁምና አንተ ራስህ ጥሩ ሰው ሁን በሚለው ፍልስፍናውም ዘመናትን ተሻግሮ ዛሬም ድረስ ያስተምረናል። እንዲሁም ሳይመን ሲኔክ ስታርት ዊዝ ዋይ በሚለው ታዋቂ መጽሐፉ ላይ እንዳስገነዘበው ዓላማችንንና እኛ የምናደርገውን ነገር ለምን እንደምናደርገው ካወቅን ማንኛውንም ፈተና ማለፍ እንችላለን። ስለዚህ እኛም በየቀኑ ምሽት ከመተኛታችን በፊት ራሳችንን ዛሬ ላመንኩበት እውነት ኖሬያለሁ ወይ፣ ማንም በማያየኝ ቦታ ትክክለኛውን ነገር አድርጌያለሁ ወይ ብለን እንጠይቅ። ሁሌም የተሻለ ስብዕና መገንባት ወደ ተሻለ የህይወት ትርጉምና እርካታ ይመራናል። ቤተሰቦቼ አመናችሁም አላመናችሁም ሁላችንም በውስጣችን ገና ያልተገለጠ ዓለምን ሊያስደንቅ የሚችል ታላቅ አቅም አለን። ይህንን አቅም ወደ ውጭ ማውጣት የምንችለው ግን ውሳኔ ስንወስንና ያንን ውሳኔ በዕለት ተዕለት ተግባር ስንደግፈው ብቻ ነው። ከላይ በሰፊው የተመለከትናቸውን 7 ነገሮች ማለትም አስተሳሰባችንን፣ ዕውቀታችንን፣ ጤናችንን፣ ስሜታችንን፣ ዲሲፕሊናችንን፣ ግንኙነታችንንና ስብዕናችንን በየቀኑ በጥቂቱም ቢሆን ማሻሻል ብንጀምር ከ1 ዓመት አልፈንም ከ5 ዓመት በኋላ የምንሆነው ሰው እጅግ አስገራሚ ይሆናል። ነገር ግን ሁሉንም ነገር በአንድ ጊዜ ፍጹም ለማድረግ አትሞክሩ። ትኩረታችሁም የዕለት ተዕለት አነስተኛ ድርጊት ላይ ወይንም ፕሮግረስ ኦቨር ፐርፌክሽን ላይ ብቻ ይሁን። ዛሬ ላይ ተነስታችሁ አንድ ነገር ብቻ ምረጡ። አንድ መጽሐፍ ገልጣችሁ ማንበብ ጀምሩ። አንድ የሚጎዳችሁን መጥፎ ልማድ ተዉት፣ ወይንም ለአንድ ሰው ደግነትን አድርጉ። ሌላ ልብ እንድትሉ የምፈልገው ወሳኝ ነገር ህይወታችን በአንድ ቀን በድንገተኛ ተአምር አይለወጥም። ነገር ግን በየቀኑ በምናደርገው ትንሽና ቀጣይነት ያለው ማሻሻያ ይገነባል። እስካሁን ስለተከታተላችሁኝ ከልብ አመሰግናለሁ። ይህ ትምህርት ለእናንተ ጠቃሚ ሆኖ ካገኛችሁት ለሌሎችም እንዲደርስ ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። እንዲህ አይነት ጥልቅና አስተማሪ የሆኑ የህይወት ክህሎትና ስነ ልቦናዊ ቪዲዮዎችን በየጊዜው ለማግኘት ቻናላችንን ሰብስክራይብ ያድርጉ። ራሳችሁን በርህራሄ የምታናግሩበትን ጥበብ ለመቅሰም ከወደዳችሁ ደግሞ ስክሪኑ ላይ የማስቀምጥላችሁን ቪዲዮ ተጋበዙልኝ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ለነፍሳችሁ፣ ጥበብ ለአእምሯችሁ ይሁን። እስከ ቀጣይ ቸር ያቆየን።